ለግብጽ ንጉሠ ነገሥት አሚናውቲቭ አራተኛ ረጅም ዕድሜ። ይዘርሲፍ ለበርካታ ዓመታት ቤተ መንግሥት ሲያገለግል ቢቆይ እንኳን እንዴት ለግብጽ ጌታ መስገድ እንዳለበት አልተማረም። እጅ መንሳት እናንተ ጋር እንደ ተራ ነገር ስለሚታይ ነው። እሳቢያችሁ ቢለያይም እንኳን ታደርጉታላችሁ። እኔ ግን ከአንዱ አምላክ በስተቀር ለአፍታም ቢሆን ለምንም ለማንም አልሰግድም። አለመስገዴ ክብር አለመስጠቴ እንዳልሆነ ንጉሡም እንደሚያውቁ ተስፋ አደርጋለሁ። ነገር ግን ይህ ሥርዓትን ማግደል በግብጽ ሕዝብ ባህል መሠረት ታላቅ ንቀት ነው። ነገሩ የቤተ አሙን አገልጋይ እንዳለው ቢሆንማ ለክብራችን መስገድን በተማርክ ነበር። ለዚህም ለጢባ ከተማ ሴቶች በመስገድህ እስር ቤት ውስጥ ከመወርወር ትድን ነበር። ሁላችሁም እንደምትገምቱት የዛሬው ጥሪ በስተመጨረሻ የህልሜን ፍቺ እንደሚያውቅ የሞገተን አንድ ወጣት መጨረሻ ለማየት ነው። ከፍተኛ ልምድ ያላቸው የግብጽ ሊቃውንትና ህልም ፈቺዎች ፍቺውን ይዛችሁ እንደመጣችሁ ጥርጥር የለኝም። ይህንን ወጣት ከማግኘቴ በፊት እናንተ ጥረት እያደረጋችሁ እንደነበር እርግጥ ነው። ችሎታውን እንድታዩልን ዛሬ ፈለግን። አብዛኞቻችሁ ህልሜን ሰምታችሁታል። ለዛሬ ለሁላችሁም ግልጽ እንዲሆን ልድገመው። በመጀመሪያው ሌት ከናይል ወንዝ 7 የሰቡ ላሞች ሲወጡ አየሁ። ከዚያም ወደ ሜዳው ወጡ። የናይል ወንዝ ወዲያው ደረቀና 7 ከሲታ ላሞች አፈሩን ደርምሰው ወጡ። ከዚያም እነዚያ ከሲታ ላሞች የሰቡትን ላሞች ይውጧቸው ጀመር። ይህንን አስፈሪ ክስተት ካየሁ በኋላ 7 የለመለሙ ዘለላዎች ደርቀው መሬት ሲረግፉ አየሁ። ይህም የሆነው 7ቱ ደረቅ ዘለላዎች ሸፍነዋቸው ነው። የተከበረው አኒክማውና ሌሎች አገልጋዮች ይህንን ቀድመው ሰምተዋል። በጥልቅ ሊያስቡበትና መፍትሄ ሊያመጡ ጊዜ እንድሰጣቸው ጠይቀውኝ ነበር። አሁን የህልሜን ፍቺ ለመስማት ፈልጋለሁ። እየጠበቅኩ ነው። ምንድነው ታዲያ? ቀጥሉ፣ እየጠበቅናችሁ ነው። በጣም ከፍተኛ ጥረት አድርገናል። የከዋክብትን አቅጣጫና አወጣጥ ሁሉ ለማየት ሞክረናል። ከሙታን እገዛና እርዳታን ሁሉ ለማግኘት ጣርን። ከአጋንንትና ሰይጣናት የቻልነውን ሁሉ ጥረትም አደረግን። ነገር ግን
በርካታ ህልም ስንፈታ ኖረናል። ይሄ የንጉሳችን ህልም ግን ከዚህ ቀደም ካጋጠመን ሁሉ የተለየ ነው። ይህ ትርጉም የሌለው ህልም ነው። ተራ ብዥታ ነው። ከተማርናቸው ትምህርቶችና ከፈጸምናቸው ተአምራት ሁሉ የተለየ ነው። ይህንን ሁሉ በርካታ ልፋትና ጥረት ካደረግን በኋላ ቀደምት አባቶቻችን ለላሞች ከሚሰጡት ትርጉም እንዳገኘ ነው ዓመታትን ነው። በቃ ይኸው ነው። ዓመታት ዓመታት ይገርማል። አንበሳ በትንኝ ወደቀ፣ ናይልን ትል ደበቀው። ይህ ነው በቃ የህልማችን ፍቺ። ላሞቹ ማለት ዓመታት ማለት ነው። እንግዲህ ዮሴፍ ጊዜው ያንተ ነው። የህልማችን ፍቺ ምንድነው? የተከበሩ ንጉሥ ሆይ የህልሙን ፍቺ እኔ አልሰጦትም። በህልም ያዩትን በእውን እንዴት እንደሚሆን ነው ማብራራለሁ። ህልምና ፍቺን ማብራራት ምንድነው ልዩነታቸው? የህልም ፍቺ በፈቺው ግምትና መላምት የተገነባ ሲሆን ለመፈጸሙም እርግጠኛ መሆን አንችልም። ማብራሪያው ግን ከሰማይ የታገዘ ነው። አሁንም ማብራራላችሁ ጉዳይ ያለምንም ጥርጥር ተፈጻሚ ነው። እንደ ህልም ፍቺ ለለውጥ በር የሚከፍት አይደለም። ይህን ያህል እርግጠኛ ነህ ዮሴፍ? ይገርማል። በጣም እርግጠኛ ነህ? ይህ ከአምላኬ ከአላህ ዘንድ ነው። አምላኬ ያሳወቀኝን ማብራራት እንጂ ከራሴ አንዳች አልናገርም። ይህ የምትለው ሁሉ ባዶ ሙግት ነው። የህልም ፍቺ ሁሌም ተፈጻሚ ነው። አንተና የምታመልከው አምላክህ ግን የማይዳሰሱ ናቸው። ፍቃዳችሁ ከሆነ ይህንን ባዶ ሙግት የምትሉትን ላብራራላችሁ። የህልሙን እውነታ ነግራችሁ የጌታዬን ቻይነትም ላረጋግጥላችሁ። የተከበሩ አኒክማሁ ካልከፋው በፍቺው ላይ እንረዳዳ። ህልም ፈቺዎቻችሁ እንደነገሩን በግብጽ ቀደምት ትውፊት መሰረት ላሞች በዓመታት ይፈታሉ። ልክ ነኝ አይደል? አዎ፣ በዚህ ምንም ጥርጥር የለንም። የላሞቹና የዘለላዎቹ መመሳሰል አንድነታቸውን አያመለክትም? እንደዛው ይመስላል። የለመለሙት ዘለላዎች የበረከት ምልክት፣ የደረቁት ደግሞ የረሃብ ምሳሌ ሊሆኑ አይችሉም? ከዚህ የተለየ ሌላ ፍቺ አልመጣልኝም። ነገሩ እንደዛው ነው። ስለዚህ ታዲያ ግብጽ ለቀጣይ 7 ዓመታት በጥጋብ ከዛም ለ7 ሌላ ዓመታት በድርቅ እንደምትመታ ልንደመድም አንችልም?